ጉባኤ ጠርተዋል በብፁዕ ወቅዱስ አቡነ ማትያስ መጋቢት 13 ከጠዋቱ 3 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ላይ እንደ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይና በሌሎች ጉዳዮች ላይ አጀንዳ አድርጎ ሊወያይ የህግ ባለሙያዎችን ጥሪ አድርጓል። ስለዚህ ካሁን በኋላ ኦርቶዶክሳውያን የጀመርነው ነገር መዋቅር ይዞ ፍጻሜ እስኪያገኝ ድረስ ይህንን ተቋም የመደገፍ ኃላፊነት አለ በየትኛውም መንገድ። በዚህም ጉዳይ በሌላም ጉዳይ ይነሳ አጀንዳው እነዚህም ጉዳዮች አጀንዳ መያዝ አለባቸው ብለን ተነስተናል። አቡነ ማትያስ ብፁዕ ወቅዱስ አቡነ ማትያስ የህግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተሰነዘረባት ያለው እልፍ ጦር የሚመክቱ ጠንካራ የህግ ባለሙያዎችን የማዋቀር ስራ ተጀምሯል። የህግ ባለሙያ የሆናችሁ ኦርቶዶክሳውያን የሆናችሁ በዚህ አዳራሽ ላይ ስብሰባ ተጠርታችኋልና እንኳን ደስ ያላችሁ። ለቤተ ክርስቲያን ዘብ ልትቆሙ እድሉ ተከፍቶላችኋል። ወደ መንበረ ቅድስናው ወደ መንበረ ጵጵስናው ስርዓት ውስጥ ወደ መንበረ ክህነት ስርዓት ውስጥ ወደ መንበረ ድቁና ስርዓት ውስጥ ወደ መንበር ስፍራ እንድትመጡና ለቤተ ክርስቲያናችሁ ዘብ እንድትቆሙ ተጠርታችኋል። ከዛሬ ጀምሮ ማንም እየተነሳ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዘልፍበት ስርዓት አይኖርም። በሴኩላሪዝም ህግ አለ ካልን